ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ጉልማ እባክህ ልቀቀኝ። በቃ እኔ ልጅቷ ያንተ ፍቅረኛ እንደሆነች አላወቅኩም ነበር። ለዛ ነው ከፍቅረኛ ጋር ስጀናጀን የነበረው እንጂ ካንተ ጋር ሆኖ ባቅ ኖሮ አጠገቧ ድርሽ አለንም ነበር። ጉልማ የሰፈራችን ካቦ፣ ኧረ ተው እባክህ ኮጆን አውርደው። ያው የኮጆን ባህሪ ታውቆ የለ ቆንጆ ሴት ሲያይ በጣም ይንቀሸቀሻል። በቃ ጉልማ ከዚህ በኋላ ኮጆ አንተ የደረስክበት ድርሽ አይልም። እባክህ አውርደው። እባክህ ጉልማ አውርደኝ እባክህ፣ የዛሬም ማረኝ። ኮጆ በል ኮጆ ከዚህ በኋላ ፍቅረኛ አጠገብ እንዳላይህ እና ደግሞ በሌላ ስተካገኘው እመነኝ፣ ያለምንም አንገራገር ወደ ሲኦል ልካለሁ። በል አሁን ከዚህ ጥፋ። ይኸውልህ ዛሬ እኔም መልቀቅ ጠቅመዋል። ነገር ግን ባትለቀኝ ኖሮ ፍቅረኛን ቀምቼ አሳብድ ነበር። የማትረባ እኔን ተሸክመህ በጓደኛዬና በአካባቢው ሰዎች አዋረድከኝ። ቆይ ከዚህ በኋላ ጫፌን እንኳን ከነካኝ የማትወጣው ችግር ውስጥ ትገባለህ። አንተ ኮጆ በአሁኑ ከያዝኩህ በጭራሽ እንደማልምርህ ነግሬሃለሁ። ስለዚህ አሁኑኑ የከፋ ነገር ሳይደርስብህ ከዚህ ጥፋ። ኮጆ በቃ መደብደብ ካልፈለግ አሁኑኑ እንሂድ። ጉልማ መልካም ቀን ይሁንልህ። በቃ ኮጆ ዛሬ በጣም ደብሮኛል። ስለዚህ ገብተን ፈታን በል። አይ ጓደኛዬ ከፈለግ ካንተ ግባ። እኔ ግን አሁን ቸርች ልሄድ ነው። ምክንያቱም ያ ጉልማ የተባለ መጥፎ ሰው ከእኔ እንዲርቅ መጸለይ አለብኝ። እንዴ ኮጆ ቆይ ጉልማን እንደዚህ የምፈራው ከሆነ ለምን ቅድም እኔ ሳስለቅቅ ፍቅረኛ እቀማለሁ አልከው? ለማንኛውም ዛሬ ፈጣሪ አትርፈዋል። በቃ አሁን ጉልማን እስከ ወዲያኛው ለመርሳት ውስጥ ገብተን ፈታ ዘናን በል። ታውቃለህ ያ የማይረባ ሰውዬ ባለፈው በጣም ደብድቦኝ ነበር። እናም ዛሬ አንተ ባትኖር ኖሮ ስቃይን ነበር የሚያበላኝ። በቃ አሁን ግን እውነትህን ነው። ጉልማን ረስቼ በዝናና ነው የሚሻለው። በቃ እንግባ። ሰላም አስተናጋጅ፣ አሁኑኑ ከጭንቀት የሚገላገለኝን ቀዝቃዛ ቢራ ቶሎ ብለህ አምጣልኝ። ለእኔም በቃ ቢራ አምጣልኝ። እንዴ አተ እዛ ጋ ያለችውን ቆንጆ አያት? አዎ አየኋት። እንዴ ምነው ኮጆ የጉልማ ፍቅረኛ ይችነች እንዴ? ኧረ አይደለችም። አይ ኮጆ በቃ በጣም ቆንጆ ቺኮች ለእኔ እንጂ ለአንተ አይሆኑም። ምክንያቱም ሁሌ ችግር ይፈጥሩብሃል። እንዴ አንተ በቃ መላጣ ስለሆንክ ብቻ ቺኮች እኔ ናቸው ብለህ አስበህ ነው አይደል? አይ አለመታወቅ። እንደውም የቆንጆዋን ስልክ ቁጥር አሁኑኑ ተቀብዬ እመጣለሁ። እሺ ኮጆ የቆንጆዋን ስልክ ተቀብለህ ከመጣህ የዛሬው ግብዣ በእኔ ነው። እሺ በጣም ጥሩ። ሰላም ቆንጆ፣ ይሄ በሙሉ ያንቺ ነው አይደል? በቃ ሂሳቡ በእኔ ነው። አመሰግናለሁ፣ ግን እኔ አይደለም። እሺ በቃ ስልክ ቁጥርሽን ብትሰጪኝ ምን ይመስልሻል? እሺ ችግር የለውም። 09 26 59። አንተ አስተናጋጅ አሁን መምጣት አልነበረብህም። ምን ሆነሃል? የቆንጆዋን ስልክ ቁጥር ሙሉ በሙሉ ሳልቀበል አቋረጥከኝ። ያ የእኔ ጉዳይ አይደለም። በቃ እባክህ አሁን ሎጣ ስለሆነ ሂሳብ ስጠኝ። ያው የመጣብህ አጠቃላይ ሂሳብ 20 ሺህ ብር ነው። አስተናጋጅ ያማል እንዴ? እኔ እኮ እዚህ ጋር ምንም አልተጠቀምኩም። አሁን ነው ወደዚህ የመጣሁት። እንደውም ካስታወስክ እዛ ጋር ከጓደኛዬ ጋር ቢራ ያዘዝኩ እኔ ነኝ። እንዴ እዛ ጋር የተቀመጠው ጓደኛዬ የት ገባ? ውይ እሱማ የራሱን ሂሳብ ከፍሎ ወጥቷል። ይሄ ሰላቢ ቆይ መቼ ነው የወጣው? በጣም ይገርማል። ድሮም የቆንጆዋን ስልክ እንደምቀበል ሲያውቅ ጥሎኝ መሄዱ አልገረመኝም። እኔ ስለ እናንተ አያገባኝም፣ ግን አሁን በቃ ልወጣ ስለሆነ የመጣብህን ሂሳብ አሁኑኑ ክፈል። አስተናጋጅ አመረርክ እንዴ? ምን ሆነሃል? እኔ እዚህ ጋር የተቀመጥኩት የቆንጆዋን ስልክ ለመቀበል ነበር። እሱንም አንተ አከሸፍከው። ይኸውልህ እኔን ለመሸወድ አትሞክር። በቃ እዚህ ጋር ቁጭ ብሎ ያዘዘኝ ሰው የለበሰው ልብስ ሰማያዊ በጥቁር ነበር። ስለዚህ እባክህ አሁን ማጭበርበርህን ትተህ ሂሳቡን ክፈል። በቃ አስተናጋጅ ነገርኩህ እኮ እኔ አይደለሁም እንዴ? አሁን ትዝ አለኝ። በቃ ቅድም ወደዚህ ከጓደኛዬ ጋር ስመጣ ሙሉ በሙሉ እንደኔ ሰማያዊ በጥቁር የለበሰ ሰው ሲገባ ይቻለሁ። በቃ ከሱ ጋር ተመሳስዬብህ ነው የሚሆነው። አንተ ሰውዬ እየጠበቅኩ ነው። እባክህ ሌላ ችግር ውስጥ ከመግባት በፊት ሂሳቡን ክፈል። በቃ እኔ ምንም ብር የለኝም። A few minutes later. ሰላም ዶክተር፣ ምን ተስኖት? አለውልህ። ለመሆኑ ግን አንተ አይንህን ያማል እንዴ? አይ ዶክተር በጣም ትገርማለህ። የሰውን በሽታ በቃ ሳይነግሩ ነው የምታውቀው። ለመሆኑ ግን አይኔን አሞኝ እዚህ እንደመጣው በምን አወቅ? ምክንያቱም በር እያለ አሁን በመስኮት ነው ዘለ የገባው።
አንቺ ማትረቢ ማገጥሽብኝ አይደለ? ከሌላው እንዴት ልጅ ትወልጃለሽ እንዴ? ውዴ እንዴት እንደዛ ልትል ቻልክ? ይሄ ልጅ እኮ ያንተ ነው። ኧረ እባክሽ እኔና አንቺ እኮ ገና ከተጋባን እንኳን 9 ወር እኮ አልሞላንም። ታዲያ ይሄ ልጅ የኔ አይደለም ማለት ነው? አይ ውዴ ምን ሆነሃል? እንዴት እኔ እናንተ የተጋባንበትን ጊዜ አታውቅም? ይሄ ልጅ እኮ ያንተ እኮ ነው። እንደውም በማስረጃ ላስረዳህ። እኔ አንተን ካገባው ስንት ወሬ ነው? ያው 4 ወር ከ15 ቀንሽ ነዋ። እሺ አንተስ እኔን ካገባኝ ስንት ወር ሆነ? 4 ወር ከ15 ቀን። ስለዚህ ሁለታችን ስንጋባ ደግሞ 4 ወር ከ15 ቀን እና 4 ወር ከ15 ቀን ሲደመር 9 ወር ይመጣል ማለት ነው። አሁንስ ገባህ ውዴ? የኔ ፍቅር በጣም ይቅርታ፣ በማይረባ ነገር ጠረጠርኩሽ አይደለ? ነይ ማሬ፣ እስቲ አሁን ልጄ ልየው። እሺ ተማሪዎች፣ ሰሞኑን ባስተማርኳችሁ መሰረት ዛሬ ጥያቄ ጠይቃችኋለሁ እና ደግሞ ጥያቄውን ከዚህ መስመር ከሮቤል እጀምራለሁ። እሺ ቲቸርዬ ጠይቀኝ። እሺ የሞዛምቢክ ዋና ከተማ ማን ናት? ያው ቲቸር ናይሮቢ ነቻ። አይ አንተ ደደብ፣ ይሄንን ጥያቄ ስንት ጊዜ ነበር ያስተማርኳችሁ? በቃ አንተ በዚህ ሁኔታ መውደቅ ስለማይቀር ጥናት ላይ በጣም ትኩረት ማድረግ አለብህ። እሺ ቲቸርዬ፣ ግን አንተስ ቢንያምን ታውቀዋለህ እንዴ? ደግሞ ማን ነው ቢንያም? ኧረ እኔ አላውቀውም። በቃ ቲቸር፣ አንተም ሚስት ላይ ትኩረት ማድረግ አለብህ። ደላላው፣ ባለፈው መኪና ፈልግልኝ ብዬ ነበር፣ አገኘህልኝ እንዴ? አዎ በጣም አሪፍ መኪና አግኝቼልሃለሁ። ታዲያ መኪናዋ እንዴት ናት? ነዳጅ ምናምን አትበላም? ኧረ አታስብ፣ ነዳጅ ሁሉ ቢያልቅባት ሼም ይዟት ትሄዳለች። እኔ የምለው ፍቅሬ፣ እኔን ከማግኘት በፊት ከስንት ሴቶች ጋር ትተዋወቅ ነበር? አንቺን ከማግኘቴ በፊት ምን ነው ፍቅሬ ዝም አልክ? መልስልኝ እንጂ። አረ ፍቅሬ የጠየቅኩን አልሰማኝም እንዴ? ምን ሆናል? መልስልኝ እንጂ። አረ በፈጠረሽ ልቁጠርበት። አንተ ሮቤል፣ ባለፈው እኮ ስትፈልጉ የነበረውን አጭሩ ልጅ ዛሬ አየሁት። ምን አጭሩ ልጅ ዛሬ ያገኘሁት? መቼስ እየቀለድክ መሆን አለበት። እኔ እኮ በጣም ብዙ ቦታ እኮ ፈልጌ እኮ አጥቼዋለሁ እኮ። ኧረ እባክህ እየቀለድኩ አይደለም። አጭሩ ልጅ ዛሬ ባይኔ በብረቱ ነው ያየሁት። እሺ ለመሆኑ ግን አጭሩ ልጅ የት ነው ያየኸው? አንተ ደግሞ ባጃጅ ውስጥ ቆሞ እየሄደ ነዋ። እንዴ ልጄ፣ በዚህ በማታ ወዴት ልትሄጂ ነው? ያው ዳዲ ብዙ አልቆየም እመለሳለሁ። ቆይ አንቺ ልጅ ግን ስንት ጊዜ ነው የምነግርሽ? እኔን ዳዲ ዳዲ አትበይኝ አባባ በይኝ አላልኩሽም እንዴ? አረ ዳዲ ቻፕስቲክ እኮ ስለሚበላሽብኝ እኮ ነው እንደዛ ማለለ። ውዴ ብር ስጠኝ። አንቺ ደግሞ በዚህ ኑሮ ውድነት ብር አምጣ ትይኛለሽ እንዴ? የለኝም። አሁንስ በቃ ካንተ ጋር እያከኩ መኖር በጣም ነው ሰለቸኝ። እያከኩ መኖር ሰለቸኝ። ታዲያ ወንዝ ሄደሽ ታጠቢያ፣ ማን ከለከለሽ? እኔ የምለው ውዴ፣ እኔ ከሞትኩ በኋላ ሌላ ባል ታገቢያለሽ እንዴ?
አረ በፍጹም አርፌ ከእህቴ ጋር ነው የምኖረው። በጣም ደስ ይላል። ታዲያ ፍቅሬ አንተስ እኔ በሞት ሌላ ሚስት ታገባለህ እንዴ? አረ አላገባም። አርፌ ከእህትሽ ጋር ነው የምኖረው። አንተ ከሚስት ጋር ተጣልተሃል የተባለው ነገር እውነት ነው እንዴ? አዎ ይቺንማ ተረባኮ ተገላገልኳት። ወይ ጉድ! ለመሆኑ ግን እንዴት ተጣላችሁ? ታውቃለህ፣ ስለ ልጅ እያወራን ወደፊት የምንወልዳቸው ልጆች በጣም ጎበዝና ጸባይኛ እንዲሆኑ ቆንጥጠን ነው ማሳደግ ያለብን ስላት ምን ብትለኝ ጥሩ ነው? ምን አለች? ጥፍሬ ቢነቀልብኝ ሳላለችኝ መሰለህ? ልጄ የሚጠጣ ነገር እንዘዛ። አዎ አባዬ እንዘዝ። አስተናጋጅ አንድ ቢራና አንድ ለስላሳ ይዘና። እንዴ አባዬ ለአንተ ለስላሳ ምን ያደርግልሃል? ጓደኛዬ ፈተና እንዴት ነበር? ኧረ ተው፣ የዛሬው ፈተናማ በጣም ነው የሚያስጠላው። አዎ ለነገሩ እባክህ እኔ ራሱ በጣም ከብዶኝ ለአስተማሪው ባዶ ወረቀት ነው የሰጠሁት። አይ መገጣጠም። እኔም እኮ እባክህ እንዳንተ ፈተናው በጣም ስለከበደኝ ለአስተማሪው ባዶ ወረቀት ነው የሰጠሁት። ምን? ወይኔ በቃ አለቀልን። ቆይ ለምን እንደዛ አልክ? እባክህ ሁለታችንም ባዶ ወረቀት ስለሰጠን አስተማሪው የተኮራረጅን ይመስለዋል።